ከየትኛውም ጊዜ በላይ አሁን ላይ የኦቤሲቲ ወይ ደግሞ የክብደት መጨመር ቁጥሮች በጣም እየጨመሩ ነው ያሉት። በ2020 በተደረገ ወርልድ ኤችኦ ስታቲስቲክስ መሰረት ከ1 ቢሊዮን ህዝብ በላይ ያ ማለት አንድ ሰው ከስምንቱ በጣም ወፍራም እየሆነ እንዳለ የሚያሳዩ መረጃዎች አሉ። በ2035 ደግሞ 0.8 ወደ 1.35 የአላስፈላጊ ስብ ጥርቅም ከፍ ይላል ተብሎ ቁጥሩ በእንደዚህ አይነት መልክ እያደገ ነው። በላይ አሁን ላይ የቴክኖሎጂ አክሰሱ ይብዛሚነስም ሁሉም ሰው አለው። የኢንተርኔት አክሰሱን በጣም ቀላል ስለሆነ ማንም ሰው ጉግልም አድርጎ ቻት ጂፒቲም ላይ ሊሆን ይችላል፣ በሶሻል ኔትወርክ ዩቲዩብም ቲክቶክም ላይ ሊሆን ይችላል ሰርች አድርጎ የሚፈልገው መረጃ የሚያገኝበት ታይም ላይ ያለ ነው። የዳይቲሺያንም ኒውትሪሽኒስቶችም እየወጡ የተለያዩ መረጃዎችን ይሰጡናል። በአምስል አመጋገባችንንም በተሻለ ብዙ ማብራሪያዎችን እንሰማለን። ስፖርት ትሬነሩም ወጥቶ ይሄንን አይነት ስፖርት ብትሰሩ በእንደዚህ አይነት ጊዜ ውስጥ ትለወጣላችሁ ምናምን የሚሉ መረጃዎች ዶክተሮችም በዛው ልክ በጣም ብዙዎቹ እየሰሩበት ነው ያሉት። ኦፍ ኮርስ ስፖርት ቤቶችም በብዛት እየሰፉ እየተሰሩ ነው ያሉት። አሰልጣኞችም በችሎታም ይሁን በፍላጎት አሁን ላይ ስፖርት ላይ የሚሰማሩ አሰልጣኞች ቁጥርም እጅግ በጣም እየጨመረ እንደሆነ አስተውለናል። ሎም ተነስታ ይሄንን ሎሚ ወይ ደግሞ ነጭ ሽንኩርት ወይ ዝንጅብል ወይ ሎሚ በውሃ ምናምን ነገር ጠጥቼ ይሄንን አር ኪሎ ለውጥ አጥቼበታለሁ ለእናንተ የሚሰራ ሞክሩት ምናምን ይሉናል። እነሱንም እንሰማቸዋለን። በጣም ብዙ ምንሰማው ሚዲያውን ያጨናንቀው ወሬ መረጃዎች አሉ። ግን ለምንድን ነው ኤግዛክትሊ የማይሰሩት? ምናልባትም የምንሰማው መረጃዎች በሙሉ ውሸት ይሆን? ይሄን ጥያቄ መልስ ከእናንተ ነው ፈልገው። አመሰግናለሁ።